ስትሮክ በድንገት መቶ ሕይወትን ከመቀየሩ በፊት መንስኤዎቹን ያውቁ ነበር? ዛሬ ከመዳን ሆም ኬር ጋር ሆነን ዋና መንስኤዎቹን እንይ። ዋናው ምክንያት ወደ አእምሮአችን የሚሄደው የደም ዝውውር ሲስተጓጎል ነው። አንደኛው ምክንያት ኢስኬሚክ ስትሮክ ይባላል። ይህም የደም ቧንቧዎችን በስብ ወይም በረጋ ደም ሲደፈኑና አእምሮአችን ኦክሲጅን በማጣት ሴሎቹ መሞት ሲጀምሩ የሚፈጠር ነው። ሁለተኛው ደግሞ የደም ቧንቧ ሲፈነዳና ደም ወደ አእምሮ ሲፈስ የሚከሰተው ሄሞሬጂክ ስትሮክ ነው። ለዚህ ደግሞ ዋነኛው ተጠያቂ ያልተቆጣጠሩት ከፍተኛ የደም ግፊት ነው። ለነዚህ ችግሮች የሚያጋልጡን ነገሮች ደግሞ ያልተቆጣጠሩት የደም ግፊትና ስኳር፣ ሲጋራ ማጨስ፣ እንዲሁም የአካል ብቃት እንቅስቃሴ አለማድረግና ከልክ ያለፈው ውፍረት ዋናዎቹ ናቸው። ነገር ግን ስትሮክ ተከስቶ እንኳን ተስፋ መቆረጥ አያስፈልግም። መዳን ሆም ኬር በቤቱ ድረስ መጥቶ በባለሙያ የታገዘ እንክብካቤ፣ የፊዚዮቴራፒና የማገገሚያ አገልግሎት ይሰጣል። ስለ ጤናው የበለጠ ለማወቅ እና ቤተሰቡን ለመጠበቅ የቲክቶክ ገጻችንን ፎሎ ያድርጉ። መዳን ሆም ኬር፣ ለጤናው ከልብ እንጨነቃለን።